ዛሬ እስኪ የቀይ ሽብር ሐውልት እንዲሁም ሙዚየሙን እንጎበኘዋለን። በውስጡ ምን ምን አለው የሚለውን ውስጥ ገብተን እናየዋለን። ይመቻችሁ። ታንክ ዩ። ይሄ እንግዲህ የቀይ ሽብር ሐውልት መታሰቢያ ሙዚየም ነው። ብዙ ሰዎች ይጎበኙታል፣ ብዙ ሰዎች ያዩታል። ብዙ ሰዎች የነበረውን ክስተት 19 በተለይ ከንጉሱ መውደቅ በኋላ የነበረውን ታሪክ የሚያስታውስና ከዛ በኋላ የነ መንግስቱ ኃይለማርያም መንግስቱ የነበረው ታሪክ ምን ይመስላል የሚለው ነገር በደንብ አድርጎ ኤክስፕሌን የሚያደርገው ነው። ይሄ ሙዚየም ለታሪክ ያህል ነው። እንዲሁም የተለያዩ ከውጭ ዜጎች ይዛችሁ የሚመጡ ሰዎች ይህን ታሪክ ማሳየት ትችላላችሁ። በሚገኘው መስቀል ፍላወር አካባቢ ነው። ያው አብዛኛዎቹ እናውቀዋለን፣ ግን መጎብኘት ለማትፈልጉ ስፔሻሊ በውጭ ሀገር ለሚኖሩ ህዝቦች እንደዛ ነው። ይመቻችሁ። ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ዩቲዩብ ሰብስክራይብ በማድረግ ተባበሩን። ይመቻችሁ። ታንክ ዩ። ሰማዕታት መቃብር ነው ማለት ነው። ሰማዕታትን በአንድ የሞቱበት ሰባዎች የነበረው የደርግ ወታደር 1967 ከዚያድ ባሬ ጋር ሲዋጋ ታረ። በነገራችን ላይ አሁን ድረስ አማራ ክልል ድረስ ያገለግላል ይህ መሳሪያ። ቡድን በተተኮሰ ጊዜ ተመቶ የተረፈው ይመስላል። የሰማዕታት ልብሶች እና በዛን ጊዜ በትግል ውስጥ የሞቱ የተሰዉ የሰማዕታት ልብሶች፣ ጫማዎች፣ እንዲሁ እያንዳንዳቸው ቁሳቁሶች ማለት ነው። ከዛ ውስጥ ደግሞ የኢህአዴግ የኢትዮጵያ ዲሞክራቲክ ህብረት የሚባለው እዛኔ የነበሩ የደርግ ተቃዋሚዎች ኢትዮጵያ ታሪክ። ይህ እንግዲህ የሰማዕታት ሐውልቶች ናቸው። ጃን አማን፣ ሚካኤል አምዶም እንዲሁም ሌሎቹ